ተፈጥሮ ርቃኗን በመትታይበት ከአፈር የተሰራው የሰው ልጅ በአፈር ከሚያጌጥበት የሐመር ምድር ነው። በቃል የሚራቀቅ በዜማ የሚደምቅ በድምጹና በገጽታው የብዙሃን ኢትዮጵያውያንን ቀልብ ለዘመናት የረታው ድምፃዊ ዜማ ደራሲና ገጣሚው ነዋይ ደበበ የተወለደው። የወታደሩ ልጅ ነዋይ ደበበ በ11 ዓመቱ በወታደር የሬሽን መኪና ተንጠልጥሎ ወላጆቹን ፍለጋ ከአያቱ ጋር ይኖርበት ከነበረው ሐመር ወደ አሰላ እንደተጓዘ ይናገራል። ሞት ፈራለሁ፣ ለቅሶ ቤት አልገኝም፣ ሰርግ ቤት ግና ድንኳኑ ፈርሶ ቅራሪው ፈሶ ካልሆነ በቀር የሚያስወጣኝ የለም ይላል። በጥምቀት በዓልና በየሰርግ ቤቱ እያወራረደ የዘፈን ጥሙን ይወጣ የነበረው ያኔው ለግላጋ ታዲያ በአሰላው የራስ ዳርጌ ሁለተኛ ደረጃ ትምህርት ቤት አንድ አጋር አገኘ። የሙዚቃ መምህሩ አቶ ፋንታ አንታለኸኝ በይ ቁርጡን ንገሪኝ የሚል ዘፈንና የኋላ ኋላ የራስ ቲያትር ባልደረባው ለሆነው ድምፃዊ ፀሐዬ ዮሐንስ የሰጠውን ያዝ ያዝ ጠበቅ አርጊኝ የተሰኘውን ዜማ በኖታ ጽፈው ለመጀመሪያ ጊዜ እንድጫወት ያደረጉኝና ያበረታቱኝም ይረዱኝም የነበሩት እሳቸው ናቸው ሲል ይመሰክርላቸዋል። ይህም ብቻ አይደለም። ራስ ዳርጌ ትምህርት ቤት ጀርባ ካለው ኮምቦልቻ ወንዝ ዳር ቁጭ ብዬ ተወዳጁን ዘፈን የጥቅምት አበባን መጀመሪያ ተጽፈው የጥቅምት አበባ ነሻሉ አወድሽው አካሌን በሙሉ የጥቅምት አበባ ለሽታ ለኔ ግን ሆንሽብኝ በሽታ ብዬ ጽፌ የነበረውን ተው ልጄ ይቅርብህ፣ ሰዎቹ ከጥቅምት አብዮት ጋር አገናኝተው በሽታ አለን እንዳይሉህ መጠንቀቅ ይገባል አይነት ምክር መክረው ለኔ ግን ሆንሽብኝ በሽታ ያልኩትን ለኔ ግን ጣልሽብኝ ትዝታ አድርገው ያስተካከሉት እኒሁ የሙዚቃ መምህሩ አቶ ፋንታ አንታለኸኝ ናቸው። ጋሽ ፋንታ አንታለኸኝ ይህች ዘፈን ከምታመጣበት መከራ ቢያድኑትም በጊዜው ከነበረው የቀይ ሽብር እሳት ግን ሊታደጉት አይችሉም ነበርና በተለይም የእህቱን በቀይ ሽብር መታሰር ተከትሎ ነዋይ ደበበ በድጋሚ የሚፈራውን ሞት ሽሽት ያኔ መደበቂያ ከነበሩት ሙያዎች ከመምህርነትና ወታደርነትን መርጦ አየር ወለድን ተቀላቀለ። ያም ቢሆን ግና ሞት እግር በእግር ማሳደዱን አልተወም። የያኔው የሶማሊያ መሪ ዚያድ ባሬ በማን አለብኝነት የኢትዮጵያን ድንበር ጥሰው ሀገራችንን ሲወሩ ጓድ መንግስቱ ኃይለ ማርያምም የበኩላቸውን ምታ ነጋሪት ክተት ሰራዊት አሉ። ጅብ ፈርቼ ከዛፍ በወጣ ነብር ቆየኝ የሆነበት ነዋይ ደበበ ታዲያ በሉ ዝመቱ ሲባል ትንሿን ሞት ሸሽቼ መጥቼማ ለትልቁ ሞት እጄን አልሰጥም በማለት ከሌሎች 50 አሰልጣኞች ጋር ከአየር ወለድ ማሰልጠኛው አመለጠ። አመልጦ ግና ወደ አሰላ አልተመለሰም። ለሰልጣኝነት ሲመጣ የተመዘገበ አድራሻው ዚያ ነውና ወላይታ ሶዶ ይኖሩ ወደ ነበሩት እናቱ በመሄድ እዛ ተደብቆ ኑሮን ቀጠለ። ወዲያውም የወላይታ ሶዶን ከፍተኛ ኪነት ተቀላቅሎ የሙዚቃ ጥሙን ለማርካት ሲውተረተር አሊ ሙሳ ቀይ ሽብርን እያፋፋሙ ወደ ወላይታ እየመጡ እንደሆነ ሲሰማ ሞትን የማምለጥ ትንቅንቅ ላይ ነበሩ የሚለው ነዋይ ብዙም ባልኖርባት ወላይታ ሶዶ ጸጉረ ልውጥ ተብሎ ችግር እንዳይመጣበት በመስጋት ዘመኑን ሁሉ በተጠለለባት ሙዚቃ መትረፊያውን አበጀ። ከአብዮተኞቹም በላይ አብዮተኛ መሆኑን የምታስመሰክርለትን የታሪክ መዝገብ የተሰኘች ሙዚቃ ደርሶም የታሪክ መዝገብ ውሉን አበሰረ። የጀግና ደም አጥንቱ መሰከረ። የነገር ጉርጉን ውሉን ከንቱ ሴራ ከሸፈ። ታሪክ ሰዩ ችቦ አበራ ብሎ ሲያዜም ያየ ሁሉ አብዮተኝነቱን አመነለት።
እዛው ወላይታ ሶዶ ከፍተኛ ኪነት እያለም ለእናት ሀገር ጥሪ ከራስ ቲያትር ወደ ወላይታ የመጡት የኋላ ባልደረቦቹ እና አበበች ደራራና ፀሐዬ ዮሐንስ መድረኩን ሲናኙበት ሲያይ መቼ ሆነንስ እንደነሱ የምሆነው እያለ ይመኝ ለነበረው ነዋይ ደበበ ግን አንድ አጋጣሚ ተፈጠረለት። መድረክ ላይ ወጥቼ ግራክ እንደ ጠንክር አስደንግጥ አዳሪን አስተጋባ ፈክር የአብዮቱን ጠላት ፈልፍል አውጣ መንጥር እያልኩ ነው ምዘብ ነው። የሀገር ፍቅሩ ጥላሁን ወልደ ማርያም በአድናቆት መጥቶ ለመሆኑ ማን ነው የሚጽፍልህ ይሄን ግጥም? ኧረ እኔ ሰው አይጽፍልኝም፣ እኔው ራሴ ነኝ የምጽፈው፣ ዜማውንስ እኔው ነኝ ስለው በአድናቆት በእጅጉ ፊቱ ተለዋወጠ። በል እነዚህ ጓደኞችህ ነፃዬን መሆኑ ነው ከተመሰረቱ 2 ዓመት ቢሆናቸው ነው። እነሱ ጋር በተሰራ ምን ይመስልሃል? 100 ብር ይከፈልሃል ሲለኝ አግኝቼ ነው ብዬ ራስ ቲያትርን ተቀላቀልኩ ይላል። ከአየር ወለድ 15 ብር የኪስ ገንዘብ ወደ 100 ብር ደሞዝተኝነት ያሸጋገረውን ፈጣሪውን እያመሰገነ ከወላይታ ወደ አዲስ አበባ የመጣው ለግላጋ ከያኔ ማረፊያው የመርካቶ ራስ ቲያትር ሆነ። ሁሉ እንዳቅሙ በሚኖርባት ሰው ፈልጎ ምንም በማያጣባት መርካቶ ብዙ አሳልፏል፣ ብዙ ተወድሷል። ከዛች ራስ ቲያትር መድረክ ተነስቶ ሀገሩን ብቻ ሳይሆን ዓለምን አዳርሷል። መነሻህ ማን ነው ሲሉት የአፍሪካም የዓለምም ሳይንቲስት ከምለው ከቅዱስ ያሬድ ማህሌታይ ሀገር የተፈጠርኩ ነኝ። ሙዚቃ በትምህርት ያገኘሁት አይደለም፣ ይልቁንም ሕዝብ እንዳገለግልበት ከፈጣሪ ቀጥታ የተሰጠኝ በረከት ነው የሚለው ነዋይ ከበላይ እንደ ሮል ሞዴል እያየሁ የተማረኩትና ያደግኩት ደግሞ ገናናውን ጥላሁን ገሰሰን፣ አለማየሁ እሸቴን፣ ታምራት ሞላንና ሙሉቀን መለሰን የመሳሰሉ ታላላቆችን ነው ይላል። እዚህ ላይ የነዋይን የዜማና ግጥም ድርሰት ችሎታ እኔ ለመተንተን ከመሞከር ይልቅ እጅግ ተወዳጁን አይተኬ የግጥምና ዜማ ደራሲ አበበ መለሰን ከዓመታት በፊት ፈቅዶልኝ ባደረኩት ገና ለሕዝብ ባልተለቀቀ ቃለ ምልልሴ አቤ ስለ ነዋይ የሰጣትን ምስክርነት ቆርጬ ለያ ሙዚቃ ተከታዮች ስጋብዝ እንደ ፈጣሪ ፍቃድ ከአቤ ጋር ያደረግነውን ቃለ መጠይቅ ወደፊት ሙሉውን እንደማቀርብላችሁ ቃል በመግባት ነው። የዜማው ንጉሥ አበበ መለሰ ስለ ነዋይ እንዲህ ይላል። ነዋይ ደበበ በእኔ እይታና በእኔ አመለካከት በዜማ ድርሰቱ ወደር የሌለው ዜማ ደራሲ፣ በግጥሙ ወደር የሌለው ገጣሚ፣ በችሎታው ልዩ ሰው አድርጌ ነው የማየው። በጣም አድናቂው ነኝ። በጣም እኔ እንጃ ቃላት ያንሰኛል ስለ ነዋይ ለመናገር። ሲቀልድ እንደምታየው ብዙ ቀልዶችን እንደምታየው ሁሉ ደግሞ ቁጭ ብለህ እነዛ ስራዎቹን የግጥሙ ይዘት በጣም ከባዶች ናቸው። ዝም ብሎ ተንሳፋፊዎች የሚንሳፈፉ አይደሉም። በጣም ሚዛን ያላቸው። ብዙ ጊዜ ሲጽፍ ጸጋ በረከት ምን የጢስ አባይ ልጅ የምንጭ የጣና ልጅ ምንጭ ናኘ ተናኘ ከደም ሐኪም ፍቅሯን አልዳኘም ዘንዶ ተወንጭፎ ሆነ መቀነቷን ምናምን የሚል በቃ እንደዚህ የግጥሙ እንትን በጣም የሚገርም ነው። በቃ which is unique እኛ ልናወጣው የማንችለው ሌሎች ሊሰሩት የማይችሉትን አይነት ነገር እንትን አለው። ፍቅርን በማዕበል ሲወስደው በተረፈ ደግሞ የዜማ እንትኑ እኔ ብዙ ከሙሉቀን የወሰድኩት ሊኖር ይችላል። ከኔ በኋላ ተፈጠሩ እነ ሞጂ እነ በብርሃኔ ከኔ የወሰዱት ብዙ ነገር ሊኖር ይችላል። እንደዚህ መወራረስ እያለ የመጣን ሰዎች ሊኖር ይችላል። ነዋይ ደበበ ግን የዜማ አሰራሩ ማንም ከየትም እንደሆነ አላጣቆም ዱብ ነው ያለው። የአይኖቿ ብርሃን ሳይመስል ማናተ ጀምሯ ሰው እየነጠረ ለትግሻ ቋንቷ ምናምን ጀምራለች የኔቿ መናገር ከኔ ጀምራለች የኃይለኛው የብልናው ፍቅሯ ጨብቦ ለፍቅሯ ወታበን ሊያስቀረኛ አስቦ ሳነቷል በደደዳሉ ናችሁ ጠይቋት ዋናተኛ ጠላቂ ሰው ከሆንሻው ችብላ ምን ያህል ርዝመትና የዜማውን እንትን እና ያኔ እንግዲህ ብዙ ሰዎች የተለያየ ግን እኔ ግን ይሄን ስራው በተለይ ስራው ማልችለው ነገር ነው። አሰራሩ፣ የዜማ አካሄዱ፣ ከዛ በተረፈ ደግሞ የሚሰራቸው ስሎዎች
እኔ እንጃ። እና ነዋይ ደበበ በቃ በህይወቴ በጣም ከመወዳቸው ከማደንቃቸው ከማከብራቸው ዜማ ደራሲያንና ግጥም ደራሲያን በጣም ትልቁን ቦታ ይዞ ነው የሚገኘው። በፖለቲካ አቋሙ በተለያየ ጊዜ የተለያየ አይነት አስተያየት የሚሰጥበትና በብርቱ የሚወቅሱትም አበጀ የሚሉትም ወዳጆች ያሉት ነዋይ ደበበ አገር ወዳድ ለመሆኑ ከዘፈኖቹ በላይ ምስክር የለውም። የሀገር ዘፈኖቹ በኢትዮጵያውያን ልብ ውስጥ ምንጊዜም ይኖራሉ። ግጥምና ዜማ ከሌላ ሰው መቀበል የሚያሳፍር ነገር ይመስለኝ ነበር። ኋላ ግን ጉምቱ የዜማና ግጥም ደራሲ በኢትዮጵያ ኦርኬስትራ በአምባሳደር ኪነትና በራስ ቲያትር መሪነት የሚታወቁት ተስፋዬ ለማ ለኔም ስራዎች ሰርተውልኛል ይላል። ጋይ ተስፋዬ እንግዲህ ለኔ ከሰጠኝ ውስጥ ፍየል ቅጠል እንጂ አትበላም እንጉዳይ በጥርሷ 30 በዓይኗ 100 ገዳይ የተሰኘውንና የአይኔ አበባነሽ የሚሉትን ስራዎች ከአቶ ተስፋዬ ተቀብሏል። የኋላ ኋላም በህብረት ከሰራቸው መተባበር ቢኖርና ሙዚቃ ከተሰኙት ስራዎች በተጨማሪ ሁለቱ ድንቅ ደራሲያን አበበ መለሰና ይልማ ገብረአብ ልበልሽ ጥላዬ፣ ተደላርለሽ ተኚ፣ እንዳላፈቀርኩሽና አንቺን ለማ የተሰኙ ስራዎችን አበርክተውልታል። እኔ በጣም ነው እንትን ብሎ እኔ ቁጭ ብዬ ራሴ ከሱ ጋር በማውራበት ጓደኛዬ ነው። እኔ የማየው በጓደኛዬ ደረጃ ሳይሆን በቃ ስራዎችን እና ግን ያን የሚያክል ትልቅ ሙያተኛ እኔ ጋር ተቀምጦ የሰው ልጆች ቋንቋ የሰው ልጆች ቋንቋ እየተቀበለ አክብሮት እኔ አለም ያከበረው ሙያው ጥበቡን ነው። ተደላድለሽ ተኚ እንደ ልብሽ ሁኚ መቼም ሌናቶኝ አብረኝ ዋ ዘንድሮ ስንታየ ኧረ እኔ ስንታየው የጋየው ስንቶናየው ስንቶናየው በየተገየው ልበልሽ ጥላዬ ልበልሽ ጥላዬ ልበልሽ ጥላዬ እንደኔ ናፍቆቱ ተሰምቶሻል ወይ ኧረ ከለላዬ። እነዚህ ስራዎች ከኔ ጋር የሰራቸው በአክብሮት እየተቀበለው እንዴት ነሽ እንዴት ነሽ እንዴት ነሽ አካሌ አንቺስ እንደምን ነሽ ኧረ እንዴት ነሽ ኧረ እንዴት ነሽ ኧረ እንዴት ነሽ እንደሚዘፈን የሚገርም ነገር ኮሎኔል መንግስቱ ኃይለማርያም በወጡ በ3 ወራቸው በ4 ወራቸው ዘፈን እንትን ድምጻቸውን ሲበትኑት እሳቸው ያርጉት ሌሎች እንትን ያርጉት አለቀም ዘፈኑ ላይ ታሪክ ይቅር የማይለው ምናምን ብለው ነው የሚጀምሩ። ከጀመሩት በኋላ ይሄ ዘፈን ነበር የሚቀጥለውና ዝም ብለህ ስታስበው በኋላ ነው ይልምሽ እንዴት ይሄን ዘፈን ጻፈው ኢትዮጵያን ነው እዛ ላይ አንቺን ለማልቀቅ አንቺን ለማንተው በምስራቅ ምናምን ያለሽ አፍሪካ ውስጥ በምስራቅ ላይ እንደምትገኝ በቃ የሚገርምና ይልምሽ አንዳንድ የሚጽፈው እንትን በጣም ይገርማል። መንግስቱ ኃይለማርያም ከተናገሩት ንግግር ጋር ዘፈኑ ተለቆ ስታየው ማለት እሳቸው ሊሆኑ ይችላሉ እንግዲህ መርጦ ያደርጉት ወይ ደግሞ ሌላ ሰው ሊሆን ይችላል ከንግግራቸው ጋርና በ6 ወራቸው በ3 ወራቸው ተበተና 300 ብር ተሸጧል። ካሴት ንግግር ነው የእሳቸው ንግግር ነው እና እዛ ላይ የነዋይ ዘፈን ነው የተቀመጠው። ነዋይ ጋር እንደዚህ ስንሰራ ዝቅ ብሎ ራሱን ሙያተኛ ያከብራል። ነዋይ ደበበ በርካታ ዜማና ግጥሞችን ለተለያዩ ድምፃውያን በመስጠትም ይታወቃል። ለዋርካው ጥላሁን ገሰሰ ወገን አለኝ፣ ሞልቷል ባገሩና በመዋረድ ጉዞን የመሳሰሉ ስራዎችን የሰራ ሲሆን ለፀሐዬ አባይ ነው አሉ ቤቷና ሳብሳም፣ ለደረጀ ደገፋው አየሁት ምኞቴን፣ ለመስፍን አበበ እንውጣ ሽርሽር ይመችሽ እንደሆን የመሳሰሉ ወደ 8 የሚጠጉ ስራዎችን፣ ለአስቴር ከበደ ከአንድ 2 ስራዎች ውጭ ሙሉ አልበሙን፣ ለኤልያስ ተባባር፣ ለፋንትሽ፣ ለሻምበል በላይነህና ለሌሎችም ድምፃውያን የተለያዩ ስራዎችን አበርክቷል። በአጠቃላይ የራሱን 6 አልበሞች ጨምሮ ወደ 150 የሚሆኑ ዘፈኖችን የሰራው
የዛሬው የያ ሙዚቃ እንግዳ የቢኒአሚር አህመድ ተዘካሪ ድምፃዊ ነዋይ ደበበ አሁንም ድረስ በየቀኑ ኪቦርዱ ላይ ቁጭ ብሎ ዜማና ግጥም በመስራት የሚተጋ ትጉ ለመሆኑ የአይን ምስክሮች ነን። እንዲህ ባጭር ጊዜ ታሪኩን ለመዘርዘር እጅግ አስቸጋሪ ስለሆነው ነዋይ ደበበ ይህን ታህል ካልን ለዛሬው በዚሁ ቀን ለድንቁ የጥበብ ሰው ለነዋይ ደበበ እድሜና ጤናን ተመኘን። እኔው ራሴው ነኝ ለምን ዝም አይልም ሌላው ካላገዘኝ